ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ በማድረግ ድጋፋችሁን እንድታሳዩን በአክብሮት እንጠይቃለን። በቀጥታ ወደ ፊልማችን። ፊልማችን የሚጀምረው በአንድ የመድኃኒት ፋብሪካ ውስጥ የምትሰራ አሊስ የተባለች ወጣትን እያሳየን ይጀምራል። ባለቤቷ ከሆነው ኤሪክ ይደወልላትና በቀጣይ ቀን ለስብሰባ ካለችበት ራቅ ካለ ስፍራ ስትመለስ የስነ ወሊድ አማካሪያቸውን በቀጠሯቸው መሰረት እንደሚያገኙት ይነግራታል። ሲገለጥም አሊስ የሥራ ባልደረባ ከሆነው ጆን ከተባለ ግለሰብ ጋር ያልተገባ ግንኙነት እንዳላቸው እንረዳለን። በቀጣዩም ትዕይንት ከሥራ ባልደረባ ጆን ጋር በመሆን ወደ ቤታቸው ሲመለሱ መሃል መንገድ ላይ መኪናቸው ነዳጅ እያለቀ ስለመጣ አንድ የነዳጅ ማደያ ጋር ነዳጅ ለመቅዳት መኪናቸውን ያቆማል። ጆንም ነዳጁን በመቅዳት ላይ ሳለ አሊስ ሱፐርማርኬት ውስጥ በመግባት የሚያስፈልጋትን ነገር ትገዛለች። ነገር ግን ሁለቱም የመኪናቸው የነዳጅ መያዣ ክፍል እያፈሰሰ መሆኑን አላስተዋሉ። በሱፐርማርኬት ውስጥም አሊስ የምትጠጣውን ነገር በመያዝ ሂሳብ ለመክፈል ስትሞክር ገንዘብ የሚቀበላት ሰው በማጣት የወሰደችውን ቡና ዋጋ ጠረጴዛ ላይ አድርጋ መውጣት ትጀምራለች። በዚያም ቅጽበት ከማይታወቅ አቅጣጫ በአልሞ ተኳሽ እጇ ላይ ትመታና መሬት ላይ ትወድቃለች። በፍጥነትም ከእቃዎች ጀርባ በመደበቅ እርዳታ ትጣራለች። ጆንም በመኪና ውስጥ ሆኖ ሙዚቃ እያዳመጠ ስለነበር ምን እየተፈጠረ እንዳለ አላወቀም። ወደ አሊስም ስንመለስ ቁስሏን በማሰር የተኳሹን መገኛ ስታጣራ ቅድም የተመለከትነው ማስታወቂያ አካባቢ ጋር እንደሆነ ታውቃለች። በፍጥነትም ለጆን ለመደወል በማሰብ ስልኳን ከወደቀበት ለማንሳት ስትሞክር አልሞ ተኳሹ ስልኳን በአንድ ጥይት እንዳልነበር ያደርጋል። ስለዚህም በተቻላት መጠን በሕይወት ለመቆየትና ለማምለጥ ትወስናለች። ከመደርደሪያዎች ላይም በመገናኛ ሬዲዮ የሰው ድምፅ ትሰማና የአልሞ ተኳሹን ትኩረት በመከፋፈል በፍጥነት ከተቀመጠበት ታነሳዋለች። ደዋዩም ሰው ስለ ባለቤቱ ደህንነት አሊስን በተደጋጋሚ ይጠይቃታል። አሊስም እሱ ስለሚጠይቃት ሁኔታ ምንም የምታውቀው ነገር አልነበረም። በመኪና ውስጥም የነበረው ጆን በድጋሚ መኪናው ነዳጅ ያለምንም ምክንያት እንደቀነሰ ይመለከትና በፍጥነት ወርዶ መኪናውን ሲፈትሽ የነዳጅ መያዣ ዕቃው እያፈሰሰ እንዳለ ይረዳል። በዚህ ተደናግጦ ሳለ የአሊስ አለመመለስ ግራ ስላጋባው ወደ ሱፐርማርኬቱ እየተቻኮለ ይገባል። ነገር ግን በአልሞ ተኳሹ ተመቶ በአሊስ ፊት ይሞታል። ብቻዋን የቀረችው አሊስም እንደገና በመገናኛው ሬዲዮ ያወራትን ሰው የሚፈልጋት ሚስቱ በሱፐርማርኬት ውስጥ እንደሌለች ነግራ እርዳታ እንዲያደርግላት ትማጸነዋለች። ደዋዩም ለፖሊሶች እንደደወለና በ15 ደቂቃ ውስጥ ካለችበት እንደሚደርሱ ይነግራታል። ነገር ግን የምትሰጥ ሳቅ ከሳቀባት በኋላ ተኳሹ እሱ እንደሆነ ነግሮ አሊስን ያስደነግጣታል። በመቀጠልም አሊስ የሱፐርማርኬቱን የኤሌክትሪክ መስመር አስተውላ መብራቱን በማጥፋት ከተኳሹ ለማምለጥ በማሰብ የተለያዩ ዕቃዎችን ከለላ በማድረግ ከቦታው ደርሳ መብራቱን ታጠፋዋለች። በተቻላት መጠንም በሬዲዮ መገናኛው የሚረዳትን ሰው ለማግኘት ብትጥርም ጥሪዋ ከአልሞ ተኳሿ ዘንድ ብቻ ነበር የሚደርሰው። ተኳሹም ሰው በመገናኛው ሬዲዮ የሚፈልጋት አሚሊያ ተብላ የምትጠራው ባለቤቱ ስትማግጥበት እንዳገኛትና እንደገደላት ለአሊስ ይነግራታል። አሊስም በዚህ ክፉኛ ትደናገጣለች። ምናልባትም እየታደነች ያለችው እርሷም በባሏ ላይ ስለማገጠችበት እንደሆነ ታስባለች። ከጥቂት ቆይታም በኋላ አንድ መኪና ወደ ሱፐርማርኬቱ ይመጣና አንድ ግለሰብ ከመኪናው በመውረድ ወደ ውስጥ ይገባል። ሲገለጥም ይህ ሰው ዳግ ተብሎ እንደሚጠራና የአልሞ ተኳሹ ሚስት አሚሊያ ጓደኛ እንደሆነ እንረዳለን። አሊስም እየተፈጠረ ያለውን ነገር ለዳግ ትነግረውና በፍጥነት ከዕቃዎች ጀርባ ይደበቃል። አልሞ ተኳሹ የአሚሊያ ባል እንደሆነ አሊስ ለዳግ ስትነግረው ግራ በመጋባት ውስጥ ያለው ዳግ አሚሊያ ትዳር እንዳልነበራት ለአሊስ ይነግራታል። ነገር ግን ዳግ ወደ ሱፐርማርኬቱ ከገባ ጀምሮ ምንም ተኩስ ያላየችው አሊስ ዳግም መጠራጠር ትጀምራለች። ይህን የተረዳውን ዳግ እርሱ አልሞ ተኳሹ እንዳልሆነ ለአሊስ ለማስረዳት ይሞክራል። አሊስም ገዳዩ እርሱ እንዳልሆነ ልታረጋግጥ የምትችለው ከመኪና ውስጥ ያስቀመጠውን ስልኩን ማምጣት ከቻለ ብቻ እንደሆነ ነግራው በብዙ ጥረት ከመኪናው ይደርሳል። ነገር ግን በአልሞ ተኳሹ እይታ ውስጥ ይገባና ተተኩሶበት ሕይወቱ ያልፋል።
በዚህም አልሞ ተኳሹ እርሱ እንዳልሆነ አሊስ ታረጋግጣለች። አልሞ ተኳሹም እንደገና በመገናኛው ሬዲዮ ብቅ ይልና ለዳግም ሞት ተጠያቂዋ እሷ እንደሆነች ይነግራታል። በዚህም ሳያበቃ አሊስ የምትሰራበት የመድኃኒት ፋብሪካ የብዙሃኖችን ሕይወት የሚጎዳ መድኃኒት በመስራቱ አሊስን ይወቅሳታል። አሊስም እሷ የሶሻል ሚዲያ ማናጀር እንደሆነችና ስለ ድርጅቱ የውስጥ ሥራ እንደማይመለከታት በተማጽኖ ድምፅ ለማስረዳት ትሞክራለች። ነገር ግን በፋብሪካው ምርቶች ሽያጭ ላይ በእጅ አዙርም ቢሆን እሷም አንዷ ተጠያቂ እንደሆነችና እድገት ለማግኘት ስትል የሥራ ባልደረቦቿን እንደከዳች ለዚህም ሞት እንደሚገባት ይነግራታል። ያም ስታስታውስ የሥራ ደረጃዋን ለማሻሻል አንድ ወጣት የሥራ ባልደረባዋ በሐሰት ጾታዊ ጥቃት ሊያደርስባት እንደነበር ተናግራ ከሥራው እንዳስባረረችው ትዝ ይላታል። ይህም ወጣት በፋብሪካው በሚያገኘው ገንዘብ ታማሚ ልጁን እንደሚያሳክም እንረዳለን። ምናልባትም ይህን ሁሉ ጥቃት የሚፈጽመው እርሱ አሊያም ሌላኛው የአሚሊያ ባል ሊሆን እንደሚችል ታስባለች። በመቀጠልም አሊስ በሱፐርማርኬት ውስጥ የሚገኙትን ዣንጥላዎች በመጠቀም ብዙ ተኩስ ከአዳኟ ዘንድ ቢከፈትባትም እንደምንም ብላ የአደጋ መውጫው በር ላይ ትደርሳለች። እድል ከእርሷ ጋር አልነበረችምና መውጫው ተቆልፎ ታገኘውና በዚህም ክፉኛ ልቧ ያዝናል። ባላት ጉልበትም ቁልፉን ለመስበር ብትሞክርም አልሳካ ይላታል። ያላትንም ተስፋ በማሰባሰብ አልሞ ተኳሹ ምህረት እንዲያደርግላትና እሷም በባሏ ላይ ትሟገትበት እንደነበር በማመን ትማጸኗለች። ተኳሹም ሁሉን ነገር እንደሚያውቅና ይህ ዓለም ያለ እርሷ ውብ እንደሆነ እያሾፈ ይነግራታል። በዚህም ቅጽበት ከርቀት አንድ የፖሊስ መኪና ሲመጣ ትመለከታለች። ነገር ግን የነዳጅ ማደያውን በማለፍ ወደ ሌላ አቅጣጫውን ያደርጋል። ይህን አጋጣሚ በመጠቀም አሊስ ከሱፐርማርኬቱ በመውጣት በመኪና ለማምለጥ ስትሞክር በተኳሿ ጥቃት ይከፈትባትና በድጋሚ በጥይት ተመታ እንደምንም ብላ ወደ ሱፐርማርኬቱ ትመለሳለች። የደረሰባትም ከፍተኛ ጉዳት ስለነበር ራሷን ትስትና ባለችበት ትወድቃለች። ጥቂት ቆይታም ራሷን ከሳተችበት በመነሳት ቁስሏን ታክማለች። የተለያዩ ዕቃዎችን ስትመለከት ከሱፐርማርኬቱ ከተባረረ የቆየውንና የግል ንብረቶቹን እስካሁን ያልወሰደውን የአንድ ሄነሪ የተባለ ግለሰብ ፎቶ ትመለከታለች። የብረት መቁረጫን በመጠቀም የአደጋ ጊዜው መውጫውን ቁልፍ ለመስበር ብትሞክርም በራሷ ላይ ጉዳት አድርሳ ትተወዋለች። በመቀጠልም አዳኙን ሄነሪ ብላ በመጥራት ለሕይወቷ ትማጸነዋለች። ነገር ግን እሱ ሄነሪ እንዳልሆነ ይነግራታል። በድንገትም አንድ ሰው ወደ ማደያው በመምጣት ነዳጅ ለመቅዳት ይሞክራል። አካባቢውንም ሲቃኝ የዳግን የሞተ አካል ሲመለከት በፍጥነት ከአካባቢው ለመራቅ ሲሞክር ከአዳኙ በተተኮሰ ጥይት ሕይወቱ ያልፋል። ይህም በመኪና ውስጥ ሆና ስትመለከት የነበረችው የሟቹ ሚስት ከመኪናው በመውጣት ለመሸሽ ብትሞክርም የእሷም ዕጣ እንደ ባሏ ይሆንና በዛው ሕይወቱ ያልፋል። ይህን ሁሉ ጭካኔ ስትመለከት የቆየችው አሊስም ክፉኛ በመበሳጨት ከተደበቀችበት በመውጣት ገዳዩ ላይ የስድብ ናዳ ታወርድበታለች። ወደ ሟቾቹ መኪና ስትመለከት በመኪና ውስጥ አንዲት ሕፃን እንዳለች ታስተውልና ልጅቷን እንዳይጎዳት ትማጸናለች። ተኳሹም ልጅቷን እንድታስመልጣት 2 ደቂቃ ብቻ እንደሚሰጣት ለአሊስ ይነግራታል። አሊስም በፍጥነት ልጅቷ ከመኪናው ወጥታ ወደ መንገዱ እንድትሮጥ ትነግራታለች። ሕፃኗ ግን በምትኩ አሊስ ወዳለችበት በመምጣት ትደበቃለች። አሊስም በፍጥነት ልጅቷን ይዛ ለማምለጥ የአደጋ ጊዜ መውጫውን በር እንደገና ለመስበር ትሞክራለች። ተኳሹም አሊስን እስከ ወዲያኛው ለመሸኘት ከተደበቀበት በመውጣት እና አሊስ ወዳሉበት ያመራል። ይህን ያስተዋለችው አሊስም የአደጋ ጊዜውን በር ሰብራ ወደ ሌላኛው ክፍል ብታመራም እሱም ተቆልፎ ስለነበር ያላት አማራጭ ከገዳዩዋ ጋር ፊት ለፊት መጋፈጥ ብቻ እንደሆነ አምና መጠባበቅ ትጀምራለች። ተኳሹም ሰው ወደ ሱፐርማርኬት ውስጥ በመግባት አሊስን መፈለግ ይጀምራል። በድንገትም አሊስ ከተደበቀችበት በመውጣት በያዘችው መሳሪያ ጥቃት ታደርስበታለች። ሆኖም ይህ አሊስን ከመፋለም አላገደውም ነበርና አሊስ ላይ የበረታ ክንዱን ያሳርፉባታል። በድንገትም የመሳሪያ ድምፅ ይሰማና አሊስ የሞተች መስላ ትወድቃለች። ገዳዩም ሕፃኗ ወደ ተደበቀችበት በማምራት እርሷን ለማረጋጋት ሲሞክር አሊስ ከወደቀችበት በቅጽበት በመነሳት ዳግመኛ እንዳይነሳ አድርጋ በመምታትና ከባድ ማሽን አናቱ ላይ ወድቆበት እንዲሞት ታደርገዋለች። በስተመጨረሻም አሊስ በደረሰባት ከፍተኛ ጉዳት እስከ ወዲያኛው ስታሸልብና ብቸኛ በሕይወት የተረፈችው ሕፃን በነፃነት በመንገድ ላይ እየተጓዘች እያሳየን ፊልማችን ይጠናቀቃል።
ቤተሰቦች ፊልሙ እንዴት አገኛችሁት? ማንኛውም አስተያየትና እንዲስተካከል የሚፈልጉት ሀሳብ ካለ ኮሜንት ላይ እንድታሰፍሩልን በአክብሮት እንጠይቃለን።